የለኝም። 10 ዊን ወሰድሽኝ እኮ 11 እኔ ዶሮ እንብላ ስልሽ አግኝተሽ ነው እናት የሰራችውን ዶሮ እንብላ ብለኛለሽ። ግን መጠንቀቅ አለብኝ አልሽ። አብረን ነው መድኃኒቱ የሚሰራው። ብቻሽን አልሰጥሽ ምትስ ማነው መጠንቀቅ አለብኝ ያለው? አንቺ አሉ ወርብስ ማሙል በፍስ ቅዱስ ወደ አምላክ አረ ገብርኤልን ያላልኩም። እነዚህ ሰዎች ጤነኛ ናቸው እንዴ ጋይስ? አረ ታው ሳምንት ይሙላን ፍቅራችን አታጣሉን እንዴ። እኔም አልነበርኩም እንደዛ ስትይ፣ ግን አዝኜ ለመድኃኒዓለም የሰጠሁት እንዱ ዶር ገብርኤል ስጪውን ያላልኩም። ጭኮ ራሱ ብልት ይኸው እሱን በልቼ ነው ሰው የሆንኩት። ተወፍሪ ነበር 3 አበባ ግን እግዚአብሔር ምስክሬ ነው። 5 ኪሎ ነው የጨመርኩት በ2 ሳምንት ውስጥ 5 ኪሎ ቆጭ ብያችሁ ማለት የእናቴን ዶሮ የእናቴን ጭቆ ሰቶኝ ነበር። አዲስ ዳቦ እኔ ነይ ብትይ በቢጃማ ነበር። አሁንማ ሳምሪ ስለምትመጣለች ችግር የለውም ታመጣለች። ግን የኔ ሰውነቴን ጉዳይ አስቡበት እናት። 5 ኪሎ ነው የጨመርኩት። መድኃኒዓለም ደስ ምንም እኮ በልቼ አይደለም ዶሮና ጮኮ 5 ኪሎ ጨመርኩ በ2 ሳምንት ውስጥ። እግዚአብሔር ምስክር ነው ብላችሁ ይሄ ብታዩት እንደዚህ አንቺ እንጀራ ወደ ትከሻ ነው እንደሚሄደው። ደብል ነው ጋይስ፣ ደብል ነው። ሂዱበት ጋይስ፣ ደብል ነው። ምንድነው? ጨቆ ደግሞ ጨቆጮ ነው። ቆጮ ኧረ አታበላሹ። ጭኮ ሚ ኤንዲንግ ነው የምትይው አንቺ። ብሩን እኮ ያሳይ እኮ ነው ያልኩሽ ነው እንዴ? እኮ በአንድ 400 ዩሮ እንዴት አድርጋ ብትቀጠቅጠኝ ነው? ዩሮ እኮ መስሎኛል። ኦይ ጉድ! ዩሮ ጋይስ፣ ግላብ አለ። አይፎን እኮ ገዛው ጂጂ እኮ ግላብ አይፎን እኮ ገዝቼ እኮ ነው ፕሮ ማክስ 17 ከዛ የበለጠ እኮ አንቺ እኮ በራስሽ እኮ ጋይስ ግላብ ተጠቀሙ። ከዛ የበለጠ ማድረግ የምትችይ ልጅ ነሽ። ፍሬ ነው ጋይስ፣ ግላቡን ተጠቀሙት። ጋይስ ግላቡን ተጠቀሙት። ጠፋ ግላቡ። እኔ ጋር ብትመጪ ዶሮ ብታይ አሁን ራሱ ትልቅ አለ። ፖፓ ሚ ኤንድ ወይኔ ሚ ኤንድ ዩ ግላቡ ካለቀ በኋላ ያ አላህ ያ ረቢ ደውይልኝ እሺ። ስንወጣ የሆነ ምን ቅድም እነግርሻለሁ ያልሽኝን ብትነግሪኛሽ እኔም ደግሞ እንደገና አቃጥረሻለሁ። ማርያም በይ ማርያም ቅድም እነግርሻለሁ ያልሽኝን የሆነ አቃጣጋ ነገር እሱን ስትነግሪኝ እኔ ደግሞ ሌላ ነገር እነግርሻለሁ። ጌም እንድትቴክ ነው። ስሚ እኔ እዚህ ያለሁበት ሀገር ኤርትራያኖች ናቸው በብዛት ያሉት። ቆንጆ ኤርትራያኖች ነው ያልኩኝ። 3 አበባ ጋይስ፣ 3 አበባ እንደዛ የሆነ ነገር ታወራለች። ሰለቸኝ፣ አሁን መለመኑ ሰለቸኝ። እኔ አይሰለቸኝም። እኔ ሰለቸኝ። ለምን የሚሰለች ጋይስ? አንድ አበባ ምስኪን ሚስተር ጋይስ፣ አንድ አበባ ሚ ኤንድ ዩ ቴክ ማማዬ፣ አንድ አበባ you and I ትሪፕል ጋይስ። ቅዳሜ እመጣለሁ። እሺ ፍሪ ቅዳሜ አለው ከለኔ ማርያም ፕሊዝ በቃ ቅዳሜማ እንዲያውም የዛሬውን ፍሪ ቀርቶ እኔ ለቅዳሜ ቢለውጥልሽ ሄኖክ የቴ አረ ቅዳሜና እሑድ ቢሞት አያደርግልኝም። ቤቱ ባለፈው ፍሪ ነው ጋይስ፣ ደብል ነው። 9 ከሰዓት ነው የምልሽ። ጠዋት ስለምሰራ ከሰዓት ፍሪ ነኝ። ማታ ነው የምንወጣው። ማታ ተመሸ። ማታ ነው የምንወጣው እኮ ነው ያልኩሽ። ለምን ትራኒ ዛሬ ግን ዱብስ ፍራይ ብሎ ጻፈልኝ እኮ አሁን አንቺ ጋር እያወራሁ። በሰኞ ቀን የት ነው የምንሄደው? ያፈርፍረውና ሄኖክ ቴንኪዩ። በሮብ ማክሰኞ ነው እንጂ በሮብ ቀን የት ነው የምንሄደው? እንጀራዬን አመጣለሁ። የት ነው የምታመጪው እንጀራ? ባርባሮሳ። ማን ጋር? ዳዊት ጋር ኖ ተስፉ። እንጀራዬን አመጣለሁ። ቤቴን አጽድቻለሁ።
ወጤን እሰራለሁ። ወጥ እንኳን አልሰራም። አበሻ ትጠሪያለሽ፣ ከዛ በኋላ ትበያለሽ። እኔ ግን እንጀራ በልቶ ሽክሸካ ግን በጣም ነው የሚከብደኝ። ይቅርታ አድርገኝ እና ታዲያ ቁርጥ በልተን እንሸካሸክ ሆዴ ወጥርና እንጀራ ከዛ ላይ ወደ አልጋ ላይ እኔ እንጀራ ከበላው ካልጋይ መንቀሳቀስ ማለት ቀኑን ሙሉ በጣም ነው የሚረብሽን። በርበሬ አንቺስ? አይ እኔ እንኳን ምንም አይለኝም። እስቲ እግዚአብሔርን በይ ክትፎ ምናምን በልተሽ ወደ አልጋ ይቻላል። ፕሮግራም ካለኝ ሮብ ነው ክትፎ የምበላው። ሐሙስና ዓርብ ወደ ንጥብ አድርጌ ነው የሚሄደው። ዲቶክስ አድርጌ ነው የሚሄደው። ለማንኛውም ይሄ ላስት ጌማችን ልወጣ ነው። ደውልልሻለሁ ጂጂ ማርያምን። ምን ችግርሽ? አራት ነገር እንጀራ ይሄ ባቡሩ አይሄድም። ይሄ 3 እና 4 ቁጥር ተበላሽቷል መንገዱ እና በጣም ነው የሚያስጠላው። አሁን በኤስባን ነው የሚሄደው። ብር መቆጠብ ጀመርሽ? በእንትን ሳትሄጂ በኡበር? ኧረ ቦልት ብሬን ጨርሶታል። ቆይ ክሬቱን ጋር አሳይሻለሁ። በስመ አብ እኔ ራሴ የተበላሁትን እዚህ ቦልት አይደለም ብሬን የጨረሰው። አንቺ ውድ ነው ቦልት የሚባለው እንትን ይሻላል። በጣም ውድ ማርያምን ውድ። ኧረ እኔ ከእንትኔ ላይ ነው የምትሰርዘው። በህይወቴ ነው በጣም ውድ ነው። ለምን ውድ እንደሚጠቅሽ ርካሽ ነው እያልሽ እዚህም ስትደርሽ እሱን ጠረሽ እዚህም ስትደርሽ ያኛ ይሻለኛል። ኡበር ወጣጣ ድንጋይ በልታችሁ ይባላል እንዴ? እንደዚህ አይነት ሰው ምንድነው? እኮ ናቹራል የሆነ ነገር እኮ ነው የምናወራው። ተፈጥሯዊ ነገር እኮ ነው። ዋት ሃፕን ዊዝ ዩ ባናወራ መከራሽ። ስለ ጦርነት እናወራለን እዚህ ጋር አናወራም። ሹገር ዳዲ ፈልጊ አይቀርም። እኔ ሹገር ዳዲ በህይወቴ እኔ ሹገር ዳዲ አለቅ ታውቃለች። ሹገር ዳዲ ከፈለግሽ እኛ ስራ ቦታ አሉ ማለት ሀብታሞች። እኔ ያደርግልኛል ሹገር ዳዲ ማለት ሀብታም ነው የሚመጣው እኛ ስራ ቦታ። ሹገር ማሚ ከሹገር ዳዲ ጋር አስበሽዋል? ለምን ብዬ እኔ ሹገር ማሚ ነው ማለት እወድሻለሁ ማሚ ጂጂ ኮቻ በቃ የኔ ፍቅር። ቆይ ግን ሹገር ዳዲ ግን ምኑ ነው የሚያምርሽ? ምኑ ነው የሚያምርሽ ሹገር ዳዲ? እኔ ምን አውቄ ብሩ ነው መቼም ዲሃት ጌልት ቻው። እውነትሽን ነው የሚሻሉት እነሱ ናቸው። ልደውልልሽ? ደውይልኝ በቃሽ። ኦኬ ጋይስ ሁላችሁንም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ቴንክ ሰፖርት ስላደረጋችሁ እኔም ደግሞ ኢንተርቴንመንት ስላደረግኳችሁ አፍሽን ሁል ጊዜ ያጣፍጥልሽ ብላችሁ መርቁና ውጡ። ኦኬ አሜን። የኔ ቤተሰቦች አኮራችሁ ዛሬ ኮርቴናል። ምንም አላኮራችኋትም። ምን ነኝ አኮራችሁ? ማርያምን አኮርተውኛል። ምንም አላኮራችሁ የነበረ ግን ምንም አላኮራችሁ። እኛ ነን የቀጠቀጥናት፣ ቅጥቅጥ ነው ያደረግናት እኛ ነን። ኦኬ እውነት ነው። ሹገር ዳዲ እንፈልግ። እኔ ከማንም ሽማግሌ ጋር ጎንበስ ቀና ልበልላችሁ አላረገውም። አሚን